ዛሬ ቀለል ያለች የዳ ብሎጋችንን እንጀምራለን። ሴት ልጅን ግን ጸጉሯ እንዴት እንደሚቀይራት ዝም ብላችሁ እኔን ተመልከቱ። ጽድት ያለ ሂውማን ሄር ለመግዛት ሳሃ ቢዩቲ ነበር የሄድኩት። መብራት ኃይል ኤምጂ አዳማ ሞል ሁለተኛ ፎቅ ላይ ነው የምትገኘው። ታውቃላችሁ ያሉ ሂውማን ሄሮች እንዳለ ከሷ ጋር እና ደግሞ ሱቋ ስትገቡ አንድ ፌክ ፕሮዳክት አታገኙ። ኳሊቲያቸውን የጠበቁ ኦሪጂናል ፕሮዳክት ብቻ ነው የምትይዙ። ሂውማን ሄር ደግሞ አዳማ ላይ ሲጀምር እሷን የሚያክል ያለም አይመስለኝ። ከሷ ጋር ከወሰዳችሁ ማለት ነው ጋራንቲው እኔ ራሴ ልሰጣችሁ ይችላል። ራሷ የምትቀመመው ሽቶ ደግሞ ይለያል ነው የምላችሁ። ኧረ ጋይስ እቺን ሂውማን ሄር ልግዛት እንዴ? ካማረብኝ ኮመንት ሴክሽን ላይ አሳውቁ። ኧረ ደግሞ ሳላስበው ቡጣማ ውስጥ ልገባ ነው መሰለኝ። ቡና አልጠጣም ነበር ዛሬ እንቅልፍ ብሎኝ ቡና ጠጣሁ። እውነት ለመናገር ያነቃ ሂውማኑን እዩት ብቻ። ይሄ ካክስ ብቻ ገብቶ ሳይሰራ ደግሞ አካውንታችን ዴድ እየሆነ ነው። ኮፒ ሊንክ ሼር ሪፖስት አድርጉልኝ። ፋይናል ሪዛልቱን እንደወደዳችሁትና እንዳልወደዳችሁት ኮመንት ሴክሽን ላይ ማወቅ እፈልጋለሁ። እዩት እንዴት እንደሚያምር። ቶሾ ስለነበረ ሜካፔን ለመስራት ደግሞ ተመልሼ ወደ ራሴ ስቱዲዮ ነበር ይሄ ፍጄ ስለነበረ ቶሎ ነበር ሜካፔን ስሰራ የነበረው። ፋይናል ሪዛልቱ ደግሞ ይሄንን ይመስላል። ሜካፕ ቡክ ለማድረግ ከታች ባለው ስልክ ቁጥር ደውሉልኝ። ከዛ ቀጥታ ወደ ፎቶ ሹት ነበር ይሄ ቪዲዮዬን እስክለቅ እንዴት እንደጓጓው አልገባችሁ። ፒክቸሮች ነበር ያነሱ ገና ኤዲት ሳይደረግ እንዴት የሚያማምር ቪዲዮ ሻትና ፎቶ እንደነበረኝ ማለት ነው። ቪዲዮ ለማድረግ አስፋልት ላይ ወጥቼ የሆነ ሰውዬ እንደወጣሽ ቀረች አስብሎኝ ነበር። የሚገርማችሁ ሆን ብሎ ነበር።